ያው ብዙ ሰው ስጋ መብላት ላቁም ሲል የሚያስበው ሳህኑ ላይ ስላለው ምግብ ብቻ ነው። ግን እውነታው ከዚያ በጣም የጠለቀ ነው። ይህ ውሳኔ ሱቅ ስንገባ የምንገዛውን ነገር፣ ከጓደኞቻችን ጋር ያለንን ግንኙነት፣ በቃ በአጠቃላይ ከምግብ ጋር ያለንን ነገር ሁሉ ነው የሚቀይረው። እሺ በቃ ስጋን ከአመጋገባችን ስናስወጣው ሰውነታችን ውስጥ በትክክል ምን ይፈጠራል? እስኪ ከየአቅጣጫው እንየው። እንግዲህ መጀመሪያ ላይ ያነሳነው የባህል ለውጥ አለ አይደል? ለብዙዎች የሚጀምረው እንደ ቪጋኒወሪ ባሉ የአንድ ወር ሙከራዎች ነው። ግን ብዙም ሳይቆይ ይህ ዝም ብሎ የአመጋገብ ምርጫ ብቻ ሳይሆን ለምግብ ያለንን እይታ በሙሉ የሚቀይር ጉዞ መሆኑን መረዳት ይጀምራሉ። እሺ አሁን ከውጫዊው ልምድ ወተን ወደ ሰውነታችን ውስጥ እንግባና እዛ ውስጥ ስለሚፈጠሩት ባዮሎጂያዊ ለውጦች እናውራ እና መጀመሪያ የምናየው የምግብ መፍጫ ስርዓታችን ላይ ምን እንደሚፈጠር። ያው በአንጀታችን ውስጥ የሚገኙትን ጠቃሚ ባክቴሪያዎች እንደ አንድ ትንሽ ሰራዊት አድርገን እናስባቸው። በቃ በፋይበር የበለጹ ምግቦች ደግሞ ለዚህ ሰራዊት ዋና ምግቡ ናቸው። እንዲያድጉ፣ እንዲጠነከሩ ያደርጓቸዋል። ይህ ጠንካራ ሰራዊት ደግሞ በሰውነታችን ውስጥ የሚፈጠር አላስፈላጊ መቆጣትን ይዋጋል። ይህም ለተለያዩ በሽታዎች ያለንን ተጋላጭነት ይቀንሳል ማለት ነው። እሺ ይሄ ነገር እንዴት ነው የሚሰራው? ሚስጥሩ ፕሪባዮቲክስ በሚባሉ ንጥረ ነገሮች ውስጥ ነው። ፕሪባዮቲክስ ማለት በቀላሉ ሲገለጽ አንጀታችን ውስጥ ላሉት ጥሩ ባክቴሪያዎች ውስጥ እንደ ልዩ ምግብ ወይም እንደ ነዳጅ ሆኖ የሚያገለግሉ ማይፈጩ የፋይበር አይነቶች ናቸው። ይህንን ወደ ተግባር መቀየር ደግሞ በጣም ቀላል ነው ታውቃላችሁ። በየቀኑ የምንመገባቸው እንደ ፖም፣ ሽንኩርት፣ ቀይ ሽንኩርቱንም ነጭ ሽንኩርቱንም ጨምሮ ባቄላ፣ እነዚህ ሁሉ ነገሮች በፕሪባዮቲክስ የበለጹ ናቸው እና እነዚህን ወደ ምግባችን መጨመር ብቻ ትልቅ ለውጥ ያመጣል። እሺ ከአንጀት ወጥተን ወደ ሌላኛው ወሳኝ የሰውነታችን ክፍል እንሂድ፣ ወደ ልባችን። ያው ከጧት የተቀመመ አመጋገብ ለልብ ጤና በጣም ጥሩ ነው ተብሎ በሰፊው ይነገራል። ግን ሳይንስስ ምን ይላል? እስኪ ማስረጃዎቹን እንመልከት። እዚህ ጋር ንጽጽሩን ስናይ ነገሩ በጣም ግልጽ ነው። በእንስሳት ተዋጽኦ የበለጹ ምግቦች ሰውነታችንን ለሚያቆጡ ነገሮች ያጋልጣሉ፣ ለምሳሌ እንደ የተገበ ስብና ኢንዶቶክሲን ላሉት። በሌላ በኩል ደግሞ ከእጽዋት የተቀመሙ ምግቦች በፋይበርና በአንቲኦክሲደንቶች አማካኝነት ይህንን መቆጣት ነው የሚዋጉት፣ ልክ እንደ መከላከያ ሰራዊት ማለት ነው። እሺ እስኪ ስለ ኮሌስትሮል እናውራ። ጥናቶች እንደሚያሳዩት ወደ እጽዋት ተኮር አመጋገብ መቀየር ብቻውን የደም ኮሌስትሮልን እስከ 35 በመቶ መቀነስ ይችላል። ይሄ በጣም ትልቅ ቁጥር ነው። ይሄ ለልብ ህመምና ለስትሮክ ያለንን ተጋላጭነትን ምን ያህል እንደሚቀንሰው አስቦት እስኪ። ተጽዕኖው በደም ግፊት ላይ የሚታያል። በ2023 የወጣ አንድ በጣም ትልቅ ሳይንሳዊ ግምገማ ምን እንዳረጋገጠ ታውቃላችሁ? ከእጽዋት የተቀመሙ ምግቦች የደም ግፊትን ለመቀነስ በጣም ከፍተኛ አስተዋጽኦ እንዳላቸው ነው። ይሄ ሰንጠረዥ ደግሞ ቁጥሮቹን በደንብ ያሳየናል። ብዙ ጥናቶችን ያጠቃለለ ሜታ ትንተና የሚባል ጥናት ምን አገኘ መስላችሁ? ቬጂቴሪያኖች ሲስቶሊክ የሚባለው የደም ግፊታቸው በአማካይ በ5.5፣ ዳይስቶሊክ የሚባለው ደግሞ በ2.5 ነጥብ ቀንሶ ተገኝቷል። አሁን እነዚህ ቁጥሮች ትንሽ ሊመስሉ ይችላሉ፣ ግን ለልብ ጤና ሲታሰብ በጣም ትልቅ ለውጥ ነው የሚያመጡት። እሺ እስካሁን ድረስ በሰውነታችን ውስጥ ስለሚፈጠሩት ለውጦች አውርተናል። አሁን ደግሞ ወደ ውጭ እንውጣና በአእምሮአችንም በቆዳችንም ላይ ስለሚታዩትና ስለሚሰሙን ለውጦች ነው። ጥቅሞቹ በሰውነታችን ብቻ አያቁም በፍጹም። ጥናቶች እንደሚያሳዩት ከእጽዋት የተቀመመ አመጋገር ለአእምሮ ጤናም የራሱ የሆነ አስተዋጽኦ አለው። የድብረት ስሜትን ከመቀነስ አንስቶ የተሻለ ስሜታዊ ደህንነትን እስከ መስጠት ይደርሳል። ከዚህም በላይ ደግሞ ብዙ ሰዎች ምግባቸው ከሚያምኑበት ነገር ጋር ሲሄድላቸው የሚሰማቸው የሆነ ውስጣዊ እርካታ አለ። ያም ትልቅ ነገር ነው። እሺ አሁን የምንነግራችሁ ነገር ምናልባት ብዙ ሰው ማይጠበቀው ሊሆን ይችላል። አመጋገብ በቆዳ ጤና ላይ ያለው ተጽዕኖ። ለምሳሌ የአሜሪካ የቆዳ ሕክምና አካዳሚ ምን ይላል መሰላችሁ? በፋይበር የበለጸ አመጋገብ ሜላኖማ ለሚባለው የቆዳ ካንሰር የሚሰጠውን ሕክምና ውጤታማነት በከፍተኛ ሁኔታ ሊያሳድግ ይችላል። ይህ ብቻም አይደለም። እንደ ሶሪያሲስ ላሉ ሌሎች የቆዳ በሽታዎችም በእጽዋት ላይ ያተኮረ አመጋገብ የሚሰጠውን ሕክምና የበለጠ ውጤታማ እንዲሆን እንደሚረዳ ጥናቶች አሳይተዋል። እሺ እስካሁን ስለ ጥቅሞቹ ነው ስናወራ የነበረው፣ ግን ሁልጊዜ የሚነሳ እንደ ጥያቄ አለ፣ ጉዳቶቹስ የሚል። እንግዲያው እስኪ የተለመዱ ስጋቶችን እንመልከት። ምናልባት ጉልበት አይጎድልም ወይ የሚለው ጥያቄ የብዙዎች ጥያቄው ነው።
እና ይሄ በጣም ምክንያታዊ ስጋት ነው። ምክንያቱም ስጋ ዋና የፕሮቲንና የብረት ምንጭ ነው አይደል? በተለይ ደግሞ ሰውነታችን ከስጋ የሚያገኘውን ብረት በቀላሉ ስለሚጠቀም ይህንን መተካት በጣም አስፈላጊ ነው። መልካሙ ዜና ግን ይህንን ችግር በጣም በቀላል እቅድ መፍታት ይቻላል። አንደኛ፣ እንደ ስፒናች ያሉ በብረት የበለጹ ምግቦችን ማዘውተር ነው። ሁለተኛ፣ ከባቄላ፣ ከምስር፣ ከለውዝ በቂ ፕሮቲን ማግኘትን ማረጋገጥ እና ሶስተኛ፣ ይህ በጣም አስፈላጊነትም ነው፣ ቫይታሚን B12 በእጽዋት ውስጥ ስለማይገኝ ተጨማሪ ምግብ ወይም ሳፕሊመንት መውሰድ ግድ ነው። እሺ፣ አሁን ደግሞ ከግል ጤናችን ወጣን ብለና ስጋን መተው ያስገኛቸውን ሌሎች ሰፋ ያሉ ጥቅሞች እንመልከት። ይህ በቀጥታ የሚታይ ውጤት ነው። አንድ ትልቅ የጥናቶች ግምገማ ምን አሳይቷል መሰላችሁ? ወደ እጽዋት ተኮር አመጋገብ የሚቀየሩ ሰዎች በአማካይ 10 ፓውንድ ወይም 4.5 ኪሎ ግራም ይቀንሳሉ። አሁን ደግሞ ስለ ስኳር በሽታ እናውራ። አንድ ጥናት በቀን ግማሽ ያህል ቀይ ስጋ መመገብ ብቻ ለሁለተኛው አይነት የስኳር በሽታ የመጋለጥ ዕድልን በ48 በመቶ እንደሚጨምር አረጋግጧል። ይሄ ማለት እኮ ስጋን መቀነስ ብቻ ተጋላጭነታችንን በግማሽ ያህል ይቀንሳል ማለት ነው። ግን ውድ አይደለም ወይ የሚለው ጥያቄ ሁሌም አይጠፋም። ነገር ግን መረጃዎች እንደሚያሳዩት የሚመከረውን ያህል ፍራፍሬና አትክልት መመገብ በቀን ከ$3 ባነሰ ወጪ ሊቻል ይችላል። ስለዚህ ከጤናው ባሻገር ለኪስም ጠቃሚ ሊሆን ይችላል ማለት ነው። እና ከግል ጤናችንም ከኪሳችንም አልፈን ስናስብ የምንወስደው ውሳኔ ለአካባቢ ያለው ተጽዕኖ እጅግ በጣም ትልቅ ነው። የእንስሳት እርባታ ከፍተኛ ግሪንሃውስ ጋዝ ልከት፣ የመሬትና የውሃ ብክነት ይጠይቃል። ይህንን በእጽዋት መተካት ለፕላኔታችን ጤና የምናደርገው በጣም ትልቅ አስተዋጽኦ ነው። ስለዚህ ወሳኙ ጥያቄ ይሄ ይመስለኛል። የአንድ ሰው የአመጋገብ ለውጥ ብቻ በራሱ ሰውነት ላይ ይህን ያህል ትልቅ ተጽዕኖ መፍጠር ከቻለ፣ በቃ ብዙ ሰዎች በአንድነት የአመጋገብ ልማዳቸውን ቢቀይሩ ለዚች ፕላኔታችን ጤና ምን ያህል ትልቅ ለውጥ ሊያመጣ እንደሚችል እስኪ አስቡት።